እንዴት ነሽ? ሰላም ነው? ሀቡዬ እኔ እንትን ነበረ ጓደኛዬ ከ2 ወር በፊት ወደ ሳውዲ በባህር ወጥታ ነበር እና ውሃ ልማት የሚባል አካባቢ ስደርስ ደውላለን ደህና እንደሆነች ነግራን ነበር እና እንድትመለስ ነግረናት መመለስ እንደማትፈልግ ተናግራ ከሄደች በኋላ ድምጿንም ሰምተንም ምንም አናቅም። ከዛ በኋላ ግን የወሰዷት ደላሎች መርከቡ እንደሰመጠና እንደሞተች ነገሩን። ግማሹ ደግሞ አሁን አለች ይለናል፣ ግማሹ የለችም ይለናል። በዛ መሀል ላይ እናትየዋ ሆስፒታል ገቡብን ትናንትና ማለት ነው። እና እባክሽን ቪዲዮ በመስራት ብትተባበሪኝ ብለን ነው። ሁለት እህቶቿ ሳውዲ አሉ። እነሷ መናገር ምንም አይሉ። 5 ቀናቸው ምግብ ከበሉ ድምጻቸውን አውጥተው መናገር አይችሉም። በጣም ችግር ውስጥ ያለ ነው። ቪዲዮ ብትሰሪልን። እሺ ችግር የለውም ውዴ። ጓደኛሽ ናት? አሁን ለኔ ጓደኛዬ ናት። እሺ ማለት ወዴት ነው ስትሄድ? ወደ ሳውዲ? አዎ ከሳውዲ ነው። ከኢትዮጵያ ወደ ሳውዲ ስትሄድ ነው። እና መጀመሪያ ሳውዲ ላሉ እህቶቿ እንደምትወጣ ስትነግራቸው እንዳትወጭኛ በህጋዊ እንወስድሻለን ተባሉ። እኔም እዚህ እየፈለግኩላት ነበረ በህጋዊ ልናመጣት ማለት። ከዛ ለማንም ሳትናገር ተደብቀው ወጥታ ሄደች ማለት ነው። ከዛ ውሃ ልማት የሚባል አካባቢ ከደረሰች በኋላ ደወለችልን፣ ለቤተሰቧ ደወለች። ከዛ ተመለሽ ስትባል መመለስ እንደማትፈልግ ተናግራ ስልኩ ተዘጋ። ከዛ በኋላ ግን ድምጿን አልሰማንም። ድፍን 2 ወር ሞላን። እናትዬ ይኸው ሆስፒታል ገቡ። ልጆቹ ደግሞ ወዛ ሳውዲ ያሉት እህቶቿ 5 ቀናቸው ምግብ ባፋቸው ከዞረ መናገር አይችሉም። ምን አይችሉም። ማነው መርከቡ ተገልብጧል ያላችሁ? ደላላው? አዎ ደላላው ሰምጧል አለ ማለት ነው። እና ቤተሰብ ነው። በምንድን ነው ታዲያ እኛ እውነት ይሁን ውሸት ማረጋገጥ የምንችለው? እኮ ቪዲዮ ብትሰሪልን እና ቢያንስ እንኳ እውነት ከሆነ እንድናቅ ማለት እውነት ሆነ ቢያንስ ያያት ሰው ይኖራል ብለን ቫይራል ስለሚወጣ ያንቺ ቪዲዮ ያያት ሰው የሚያቅ ሰው እንኳ ካለ። ግማሿን አልሞተችም ነው የሚለን፣ ግማሹ ሙታለች ነው የሚለን። የትኛውን አምነን መቀበል እንዳለብን አብሯት የነበሩ ሰዎች ማንም አብሯት የነበሩ ሰዎችን የሚያቅ ሰው የለም። ብቻዋን ነው ከዛ ሰፈር ብቻዋን ነው የወጣችው። አብሯት የሄደ ሰው የለም፣ የምናውቀው ሰው የለም አብሯት ያለ ሰው። ፎቶ አለሽ? አዎ ፎቶ አለኝ። ኦኬ ቁጥርሽን ለሪም ላኪልኝ፣ ወይ በሀኒ ወይ በሪም ላኪልኝ እና አሁን እኔ ዋትሳፕ ላይ አወራሽ እና ፎቶ ላኪልኝ እና ቪዲዮ ሰራለሁ። እሺ ቆይ ዳሪም እዚሁ እንዳለው ልላክላት ግን ማለት ነው። አሁን እኔ ልጅቷ መታ ለምን ቪዲዮ ፎቶ ይለጥፈሽ ሰራሽ እኔ መች ጠፋው ምናምን ብትለኝ አንቺ ኃላፊነቱን ትወስጃለሽ። ኦኬ ቮይስ ትልኪልኛለሽ፣ ዋትሳፕ ቪዲዮ ትልኪልኛለሽ። እንደዚህ እኔ ነኝ ቪዲዮ እንድትሰሪ ጠየቁት ብለሽ ስራዬን ላስት ፎሎ ሮጣ ደግሞ አፋር የሞተች አለች። አፋር ክልል ነው። ለሪም ልኬላታለሁ ቪዲዮ። ችግር የለም። ወረባቦ የሚባለው ራሱ ሰርቶልናል። 2 ሰው ሰርቷል። እኔም ለጥፌ ሰርቻለሁ፣ ግን ቫይራል አልወጣልንም ቪዲዮ ማለት እቺ ልጅ ያያችሁ ነው ብለን ቪዲዮ ምንሰራው እልክልሽና እንትን በቃ እንደዚህ ወጥታ ነበር። ግማሽ ሞታለች፣ ግማሽ አለ ስለተባለ ቤተሰብ ተጨንቋልና የምታውቁ ሰው ካላችሁ ወይም ያያችሁ ህይወት መኖሯን ወይም መሞቷን የምታውቁ ካላችሁ በቃ እልክልሻለሁ። ዋትሳፕ ላይ ያለው ነገር እልክልሻለሁ። ሪም ቁጥሩ ልኬልሻለሁ። እሺ ቁጥሬ ልኬልሻለሁ። ሪም ሀብዬ በጣም ነው የማመሰግነው። ወይ እዚሁ ልስጥሽ ቁጥሬ፣ ችግር የለውም። አይ ኧረ ችግር የለውም። ሪም ትልክልኛለች፣ ይደርሳል። አይዞሽ አታልቅሽ፣ ተረጋጊ፣ ውሃ ጠጪ። ማለት አለማወቅ ከባድ ነው ሀቡ። ማለት እርምሽን አለማውጣት አለማወቅ። እድሜዋ ስንት ነው? 22 23 ትሆናለች። የምን ሀገር ናት? የት አካባቢ? ወሎ ጀማይሮ ወረባቦ የሚባል ሀገር ላይ ነው ተወልዳ ያደገችው፣ ቀበሌ 06። እሱም ጀልባው ሰመጠ የሚባለውስ ምን የት ነው? እሱን አላወቅንም። ስላላወቅን ነው እሱን የት ቦታ እንደሆነ የት ቦታ ላይ እንደሰመጠ። ከየት ወዴት ነው ያለው ደላላው ሲነግራችሁ? ከየት ወዴት ሲሻገር ነው ሰመጠ ጀልባው ያለው? ውሃ ልማት ላይ ከውሃ ልማት ወደ ሳውዲ የሚሄድ እንትን ላይ ነው የሰመጠችው። ከውሃ ልማት የሚባል ሀገር አለ። ከውሃ ልማት ወደ ሳውዲ ወደሚሄድ እንትን ወደ ሳውዲ ሲሄዱ ጀልባ ላይ የሚሰቀሉት የቱ ጋር ነው?
በባህር ነው የሚሄዱት። በባህር ነው የሚሄዱት። በመኪና ሄደው የት ድረስ ተጉዘው ነው? በመኪና መጀመሪያ ከኢትዮጵያ ተነስተው የት ድረስ? ከየመን አይደል? ውሃ ልማት ነው እንኳን ትወጫለሽ። በመኪና ነው መጀመሪያ ግማሽ መንገድ ድረስ በመኪና የምትወጪው ከኢትዮጵያ። ከዛ በኋላ መርከብ ነው የሚነሱት። ከየመን ድረስ በመኪና ነው የሚሄዱት። ውስጥ ላይ የመን ውስጥ ነው ውሃ ልማት የሚባል ቦታ ያለው የመን ውስጥ። ወደ የመን ጋር ነው። ከጅቡቲ ወደ የመን ነው እንዴ? እንጂ ከየመን ወደ ሳውዲ አይደለም። ከጅቡቲ ወደ የመን ነው። ብዙ ብቻ ቦታውን ብዙ በሚወጡት በጎንደር በኩል ነው የሚወጡት መጀመሪያ መውጫቸው። ሌላውን በደንብ አልጠየቃችሁትም? የት ወዴት? ከጅቡቲ ወደ ከዛ ስልኩን አጠፋብን። ሀቡዬ ስልኩን አጠፋፋብን። በቃ መርከቡ ሰምጧል አጨቅጭቁኝ ብሎ በቃ ስልኩን አጠፋፋብን። የእሱንም አድራሻ አናውቅም። በደንብ እንኳን እንድንጠይቅ አልተደረግንም። የሰው ህይወት እንደዚህ መቀለጃ ሆነ። ሪምሻ ቁጥሯን ልከሽልኛል ማሬ? ማዳም ቁጥር ልካልሽ ነበር ከላይሽ ያለችው ወይም ባንቺ ሚታርጊ ልላክልሽ? እሷ ባንቺ ቁጥር ልካልሽ ነበር። አንዴ ላኪልኝ ዋትሳፕ ላይ ማለት ነው። እሺ 1 ሚኒት እንኳንስ ወይ ቤት ነኝ አይደለም እንዴ? ይቅርታ ይደረግልኝ። ይኸው መጣሁ። በእናታቸው ጭ አላ ሳነ ይጂ አና እረትብ ከሊኒ ረትብሽ ይላዘላ አይተም ልተዋት አጭጭኝ በእናትህ በዘይ ልተዋት ቤት ቅቤ ገበያ ነው ያሉት። ትናንትና እኛ ስንጮህ እኔና ሚኪ እንዴት ብዬ ወይኔ አሳዘነችን በጣም በእውነት እውነት ሞታ ከሆነ ያሳዝናል። የሰው ህይወትን እንደዚህ በቀላሉ እየተቀጠፈ ሲሄድ ህይወት መቀለጃ ሆነች እንደዚህ። አይሰሙም። ወደ ሊቢያ ይሄዳሉ፣ ወደ ሳውዲ በባህር ይሄዳሉ። አይሰሙም። ካልሰሙን እኛ ምን እናርግ? ተዉ እያለን ካልሰሙን ተዉ፣ አትሂዱ። ህይወታችሁን እንደዚህ አይርከስባችሁ። በኮንትራት መታችሁ እንደው በግድ ኮንትራት አልወድም ካላችሁ በኮንትራት መታችሁ ጥፉ። ህገ ወጡን እኛ ምን እናርግ? ከምትሞቱ አይሻልም? ደግሞ ለሳውዲ በባህር ሳውዲ ይሻላል እኮ። በጠለብ መጥተው አይጠፉም። በዛ ላይ ገንዘቡ ብዛቱ በባህር ሲሄዱ ብዙ ነው እንደሚከፍሉት። ስንት ነበር የሚከፍሉት? ስንት ነው የሚከፍሉት በባህር ሲሄዱ ለደላላ? ብዙ ከሆነ ምን ማለት መጀመሪያ ሲሄዱ የተወሰነ ብር ነው የሚከፍሉ እንትን የሚሉት። ከዛ የሆነ መሀል መንገድ ላይ ደግሞ ብር አምጡ ይባላል። በእንትን ነው የሚያመጧቸው። በምን ነበረ ምንትን ነው ክፍያ እኪልሻለሁ። በግማሽ የተወሰነ ብር ነው የሚሰጧቸው ከኢትዮጵያ። ከዛ በኋላ ነው ብር የሚቀበሏቸው። የት ሀገር ነው ያለሽ? ዩናይትድ አረብ ኤሚሬት ነው ያለሽው? እኔ ዱባይ ነው ያለሁት። በቃ ሪም የተጠቀመችው ኮድ ትክክል ነው። ዱባይ ኮንሽ እና ኮዱን ይላክልኝ። ኦኬ ቁጥር የነበረሽ እንደ አንቺ ልጅ ሰላም እንዴት ነሽ? እኔ ሀቢባ ነኝ። የልጅቷን ፎቶ እና የልጅቷን ፎቶ ላኪልኝ። አውራሽ ዋትሳፕ ላይ ነበረሽ እንደ አንቺ ልጅ ከዚህ በፊት የተጻጻፍነው ምናምን አለ። የዱባይ ቁጥርሽ ከሆነ ነበረኝ። ከዛ በፊት እንትን ብለን ነበረ። በምን ምክንያት ነው?
እሺ በቃ እሺ። በጣም ነው የማመሰግነው ብዬ አመሰግናለሁ። እና የልጅ ቪዲዮ ላኪልኝ። እኔ ፊትሽ በስነስርዓት በካሜራ እንደዚህ ቀርጸሽ ቪዲዮ ሀቢባ ቪዲዮ እንድትሰሪልኝ ለዚች ልጅ ጠይቃለሁ ብለሽ ቪዲዮ ላኪልኝ። እሺ ችግር የለም። እሺ ችግር የለም። እሺ ኧረ ዘመድ የሌለው ነው ሰርቶ ክፍያ። ዘመድ የሌለው ነው ሰርቶ ክፍያ። ኦኬ ማለት ዘመድ የሌለው ማለት አልገባኝም። ማለት ሳውዲ ውስጥ ዘመድ የሌለው ወይ አገሩ እንዴት ነው ዘመድ የሌለው አልገባኝም። አንድ ሰው ብሩ ስንት ነው የሚከፈለው ወደ ሳውዲ በባህር ለመሄድ? ስለዚህ ያንን ገንዘብ የሌለው ሰው ደላላ ወስዶት ስራ አስገብቶት እየሰራ በየወሩ ሊከፍለው አይደል? ብጠፋበት በዛው ከመዳብ ቤት አምልጣ ሌላ ቦታ ብትገባ ብትሄድስ ቤት ያገኛታል። 80 ሺህ ብር ሳውዲ በህገ ወጥ መንገድ ለመሄድ 80 ሺህ ብር ውድ ነው በጣም። 2,000 ሪያል ማለት ነው። ሺ አይመስለኝም። በጣም ብዙ ነው እንዴ? ብዙ ነው። ከ80 ሺህ ውድ ነው። ብዙ ነው። 80 ሺህ ብር አይደለም፣ ከዛ ይበልጣል። እሺ ለምን ዱባይ፣ ካታር ምናምን በኮንትራት መጥቶ አይጠፉም? በባህር ሄደው ህገወጥ ለመሆን እንዴት ይከፍላሉ? ዱባይን አይወዷትም ማለት ሳውዲ የኖረ ሰው ግደኝ ዱባይን አይወድ። በቃ ሳውዲ የሆነ ነገር አለ። ሳውዲ የቀመሰ ሰው ከሳውዲ ውጭ ምንም ሀገር አይታየውም። ጉድ 10 ሺህ ያለው ያሉሽ ማለት ሳውዲ የቀመሰ ሰው ተሳስቶ የሳውዲ ውሃ የጠጣ ሰው ሌላ ሀገር አይመቸውም። ወላይ ሳውዲ ሄደ ሰው ደሞዛቸው እኮ ከፍ ያለ እኮ አይደለም። ከኢማራት እና ከካታር እኮ ይቻላል አይደለም ደሞዝ። እንደው በደሞዝ ነው እንዳትዪ እሺ። ነፃነት የለም። ምንድን ነው የሚያደርጋቸው ለሳውዲ? ሳውዲ የፍቅር ሀገር ናት። የፍቅር ከተማ ናት። ነፃነት የለም። ደሞዛቸው ከፍ ያለ አይደለም። 10 ሺህ ሪያል እኔ በሪያል እንደሚከፈል አውቃለሁ። 8 ሺህ ሪያል ምናምን እየከፈሉ እንደሚሄዱ አውቃለሁ። 10 ሺህ ሪያል አብዬ በቃ ልሸጥ ልሄድ ነው። ትፈልጊኛለሽ? ቴንኪው ሪምዬ በጣም አመሰግናለሁ። የወልዲ አካውንት አለሽ? የለኝም ካልሽ ደግሞ ድጋሚ አሁን ልላክልሽ። የሚመጣኝ ነገ ነው ማስገባለት። እሺ ንገሪው። በቃ ልክ እንዳስገባሽ አንቺ ደረሰኛል። ልጁ ከመጣ አሁን እልክለታለሁ አለኝ። ባለፈው የላኩበት አይደለ? ወልድ የሚለው ቅርብ ጊዜ 400 ድርሃም አስገብተሽ ደረሰኝ ይላል። እንደ ሀሳብ ግን አቡዬ ብሩን ልጁ ማለት ነው እንዲቀመጥለት አልፈለገም። አንቺ አልታየሽም እንጂ ግን እኔ ደግሞ እንዲጠፋ እንዲህ ለምኜ ያገኘሁለትን ገንዘብ እንዲጠፋ አልፈልግም። ኢቃማ ሳይሰራለት ቁም ነገር ላይ ሳይወድቅ ዝም ብሎ በቤት ኪራይ በሆድ ምናምን እንዲያልቅ አልፈልግም። ገባሽ? ለዛ ነው 3500 ይሰጠው። 3500 ይቀመጥለትና ተጨምሮ እንትን ይደረግለታል፣ ኢቃማ ይሰራለታል። እኔ ለሁለት ጄኔራል ሀቢባ ወዳጅ እኔ ለሁለት ወንድሞቼ እስከምኑም 24,000 ሪያል ነው የጨረስኩት። ማርያምን ከዛ 24,000 ሪያሉን እነሱ በስንት ጊዜ ሰርተው ይከፍሉሻል? ወንድሞችሽ አለ የወንድ ስራ ሲጀመር ግመል ጥበቃ ነው የወንድ ስራ ያለው እዛ 1,000 ምናምን ነው የሚከፍሉት። 2 ዓመት ይፈጅበታል እኮ ወይ ለአንዱ 1 ዓመት ይፈጅበታል የመጣበትን ራሱ ለመክፈል። ከዛ መሀል ብያዝስ ኦ ማይ ጋድ ከባድ ነው። በዛ ላይ መያዝ የሚባለው ሪስክ አለ። ገባሽ? አሁን ፍሪ ቪዛ ሆነሽ ህጋዊ ሆነሽ ምንድን ነው ብርሃን ምጭጭ አለብኝ። ፀሐዩ ነው መሰለኝ እንዲላልከው ፀሐይ መጣ። ኧረ ጉዴ ምንድን ነው ጉዱ? እስካው መጋረጃውን ፀሐዩ መጣ። እንዲህ ፊት ለፊት የመጣ ፀሐዩ በመስኮት አጠገብ ስለሆነ ቁጭ ያልኩት። ቆይ መያዝ የሚባል ነገር አለ። አንድ ሰው ሪስኩን ወስዶ ሳውዲ በዚህ ትልቅ ገንዘብ ክፍያ ሲሄድ ብያዝስ? ያንን ገንዘብ ሳልከፍል ብያዝስ? በተለይ ወንድ ልጅ ውጪ ነው የሚሰራው ወንድ ልጅ። እንደው ሴቷ ቤት ውስጥ ተደብቃ ትሰራለች። ጭራሽ አንዱ አሁን 14,000 ሪያል ነው ያለችው። 14,000 ሪያል ማለት የአመት ደሞዝ ነው። አመት ሳይሞላ ብሩን እንኳን ሳይተካ ብያዝስ? አያዋጣም። ይህንን የሚያህል ገንዘብ አውጥቶ ከመሄድ ሳውዲ ዱባይን በፍሪ ቪዛ መምጣት፣ በፍሪ ቪዛ መጥቶ ኢቃማ ሰርቶ ዱባይ ላይ ተቀጥሮ መስራት። አትሊስት ህጋዊ ነሽ፣ ዩ አር ሴፍ። ራስሽ ፈልገሽ ሀገርሽ እስካለች ማንም የሚያባርሽ የለም። ፈልገሽ እስካለች
ህጋዊ ስለሆንሽ ብዙዎቻችን እዳ ውስጥ ነን። ስለማትሰሙና ሳውዲ ብላችሁ ልትሞቱ ነው። ከሳውዲ ጋር ያላችሁን ነገር አላውቅም። እሺ አሁን እናንተ ብትሆኑ ምን ታደርጊያላችሁ? ፕሮግራም ላይ ነን። ወደ ታሪካችን እንመለስ። ለአውሮፓ የሚከፍሉት ብርማ ይዘገንናል። ለዚያውም ቢሳካስ። ለአውሮፓ ስንት ነው የሚከፍሉት? አላውቅም እኮ ኬሪያ ወላሂ ስንት እንደሚከፈል ብቻ። በቀደም በሊቢያ ጉዳይ ለአንድ ሰው $5000 ነው የሚከፈለው ሲል ነበር አንዱ። አስበሽዋል? ለአንድ ሰው $5000። እዛ ያሉት 100,000 ይሆናሉ። እዛ ሁሉ ህዝብ እንዴት ተብሎ ነው? ብቻ ከባድ ነው። ራህማ ቴንክ ዩ ፎር ዘ ሰብስክሪፕሽን። የምትችሉ ሰብስክራይብ አድርጉ እና የምትችሉ ደግሞ ለማይችሉ ጋብዙልኝ ፕሊዝ። አቡዬ የሞተችውን ልጅ አውቃለሁ እያለች ነው። ማናት? ማናት የሞተችዋ ልጅ የምታውቀው? መች ፎቶዋን አሳየን። በምን አወቀቻት? ወሬ ነው፣ ዝም በሏት። እሺ ወደ ታሪካችን እንመለስ። ታሪኩን ላንብብላት። ልጁ እየጠበቀ ነው። አለክ ጻፍልኝ አለው ብለህ ቴሌግራም ላይ ወንድሜ፣ ይቅርታ የደሸክሌ ጉዳይ መሀል ላይ ገብቶብን ነው። ፎሎ እያደረጋችሁ ሪምን፣ ሀኒን፣ አሜንን፣ ኢትዮጵያን። አሜንና ኢትዮጵያ የኔ የአደጋ ጊዜ አካውንቴ ነው። ይሄ ቢዘጋ በአሜን እና በኢትዮጵያ ነው የምቀጥለው። እንደምታውቁት እስካሁን ድረስ 4 አካውንት ተዘግቶብኝ 5ኛ አካውንት ላይ ነው ያለሁት። ይህም ቢዘጋ ምንም ችግር የለውም። ቀጥታ በአሜን ወይ በኢትዮጵያ እቀጥላለሁ። ባካፕ ለአደጋ ጊዜ 2 አካውንቶችን ፎሎ አስደርጌ 3 ቀን ላይቭ ገብቼ አክቲቭ አድርጌያቸው አስቀምጫለሁ። ስለዚህ አካውንት መዘጋት እኔ ምንም አያደርገኝም። እና ዋናው ነገር ምንድን ነው? ገንዘቤን ቶሎ ቶሎ አወጣለሁ። ስለዚህ አካውንት ቢዘጋ ፎሎ ነው የማጣው። ፎሎ ደግሞ በነፃ ነው። እናንተ ፎሎ የምታደርጉኝ አልከፈልኩበትም። ፎሎ ለምነው አልቅሶ የሚደረግ ሰው ይቆጨዋል አካውንቱ ሲዘጋ። እኔ አካውንቴን እናንተ ፈልጋችሁ ነው ፎሎ የምታደርጉኝ። ስለዚህ ኖ ፕሮብሌም። ኦኬ አሁን ወደ ታሪካችን እንሄዳለን። ወንድሜ ካለው በላይ የሚያለቅስ ስቲከር ልኮብኛል 3:22 ላይ። ወይኔ ካለክ እዚህ ጋር አለው ብለህ ጻፍልኝ። በሌለበት አንወያይም። ታይፒንግ ሂስ ታይፒንግ ዌት ሂስ ታይፒንግ ይላል። ቲክታክ ላይ አለው ግን ስለማያውቀው ታሪኩን አነብላችሁና ቅድም የጠየቅነውን ጥያቄ መልሶልናል። ጽፏል እና እሱን እነግራችኋለሁ። ላነብላችሁ ነው፣ አዳምጡኝ። ኦኬ ቴሌግራም ላይ ነው። እሺ ጋይስ የተጻፈልኝ ቴሌግራም ላይ ነው። እንደዚህ ነው ማነብላችሁ። ኦኬ ሰላም ሀቢባዬ እንዴት ነሽ? እኔ አሼ ይባላለሁ። አካል ጉዳተኛ ነኝ። ሀቢባዬ በጣም እንደሚከብድ አውቃለሁ። ከ4 ዓመት በፊት ታላቅ እህቴን በአሰቃቂ ሁኔታ እኔ እያየው ደፈራት። እናቴ ይሄን አታውቅም። እህቴም እንዳትናገር አምባገነን ሆነ። አቶ እኔ ደግሞ አንድ ማቀው የፖሊስ አለቃ ነበረ። ነግሬው ነበር። ጭራሽ ጓደኛሞች ሆነው ተገኙ። ለእናቴም ስነግራት ደግሞ መንፈስ ነው አለችኝ። መንፈስ ነው ብላኝ ዝም አለች እና እህቴ አሁንም በተደጋጋሚ እህቴ አብሯት ይተኛል። ሀቢባዬ እኔ 18 ዓመቴ ነው። መሄድ ወይም መንቀሳቀስ አልችልም። አይምሮዬ ጤነኛ ነው። እናቴ ግን አሁንም ህመምተኛ ነህ እያለች አትቀበለኝም። እህቴም ማልቀስ እንጂ መፍትሄ የለም። እኔ ግን አሞኛል። እባካችሁ ምከሩኝ ሀቢባዬ፣ እባክሽ አግዢኝ። እያየሁሽ ነው እዚህ ጋር ማለት ነው። እና እባክሽ እኔ ጤነኛ እንደሆንኩኝ እናቴ ትረዳልኝ። አይምሮ ጤነኛ እንደሆነ እናቴ ትረዳልኝ ነው። ከዛ ይሄንን አንብቤው ቅድም ማን ነው
እህትህን እየደፈራት ያለው የእንጀራ አባት ነው ጎረቤት ነው ማን ነው ብዬ ጠይቄ ነበር። እዚሁ ላይቭ ላይ ስጠይቅ እሱ እዚህ ጋር ጽፎልኛል። ለእኔ አባቴ ነው፣ ለእህቴ የእንጀራ አባት ነው፣ ለእህቱ የእንጀራ አባት ነው፣ ለእሱ ግን አባቱ ነው፣ ወላጅ አባቱ ነው። እናም እህቱን ሲደፍር በዓይኑ አይቷል። እሱ ግን ለእናቱ ሲናገር እናቱ መንፈስ ነው ትለኝ አለችው። መንፈስ አለብህ፣ አካል ጉዳተኛ ነው፣ መንቀሳቀስ አይችልም። ይናገራል፣ ያያል፣ ይሰማል፣ ግን እግሮቹ መራመድ አይችሉም። እና እናቴ መንፈስ ነው ትለኛለች። እናቴ እኔ መንፈስ እንዳልሆነ ጤነኛ እንደሆንኩ በዓይኔ እንዳየው እንድታምነኝ ይፈልጋለሁ። እና ምን ላድርግ ነው የሚለው ወንድማችን። እናንተ ብትሆኑ ምንድን ነው የምታደርጉት? ቤዝዬ እኔ እናት እንዴት ነሽ? ደህና ነሽ ወይ? ጠፍተሻል እኮ ቤዚቲ። ዋትሳፕ ላይ አካውንት ተዘግቶ አዲስ አካውንት ከፍቻለሁ ብለሽ ነበር። ይሄ ነው አዲስ አካውንትሽ ወይንስ እንትን ነው?